በእርግጠኝነት እነዚህን 7 ቁልፍ ወሳኝ ነገሮችን አስቀድማችሁ ኢንተርቪው ከመግባታችሁ በፊት አስቀድማችሁ ካወቃችሁ የትኛውም የመንግስትም ሆነ የግል መስሪያ ቤቶች የሚያወጧቸውን የሥራ ቃለ መጠይቅ በእርግጠኝነት 101% ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ሁሉ ሰላም? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ኢንተርቪው ለማድረግ እና ኢንተርቪው ከማድረጋችን በፊት ማወቅ ያለብን 7 ቁልፍ እና ወሳኝ ነገሮችን ወሳኝ የሆኑ ፖይንቶችን ይዤላችሁ መጥቻለሁ። እንደምታልፉ አልጠራጠርም። ከናንተ የሚጠበቅባችሁ ውዶቼ እናንተ አሁን ማድረግ ያለባችሁ ማስተዋሻ መያዝና ከናንተ የሚጠበቅባችሁ ይህንን ቪዲዮ እስከ መጨረሻ መከታተል ብቻ ነው። እና ብዙዎቻችሁ እንደምታውቁት ያው መጀመሪያ ኢንተርቪው ከማድረጋችን በፊት ፈተና እንፈተናለን። ፈተናውን ጥሩ ውጤት በጣም ምርጥ ሪዛልት አምጥተን ካለፍን በኋላ በኢንተርቪው ምክንያት ብዙዎቻችን በጣም የምንወደውና በጣም የምንወደው ስራ እንደምናጣ ያው በእርግጠኝነት የሚታወቅ ነገር ነው። ለዚህ መፍትሄ ይሆናል ብዬ 7 ወሳኝ የተባሉ ከኢንተርቪው በፊትና ኢንተርቪው ስንገባ ማድረግ ያለብን 7 ቁልፍ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቅባችሁ ውዶቼ ለቻናሌ አዲስ ከሆናችሁ ቻናሉ በጣም ቁም ነገር አዘል የሆነ ቪዲዮ የሚለቀቅላችሁ ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለሌሎች ለኢት ወንድሞቻችሁ ይሄ መረጃ እንዲደርስላቸው ሼር ላይክ ቪዲዮን ማድረግ ብቻ ነው ከእናንተ የሚጠበቅባችሁ። 7 ወሳኝ የሆኑ ቁልፍ ነገሮችን እነሆ።